ሰላም ሰላም ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ከፕሪቶሪያ 1451 ኪሎ ሜትር ርቀት ላይ የምትገኘው ስለ ኬፕ ታውን ላወራችሁ ወደድኩ እና እዛ ሄደን ነበረ። በጣም ውብ ከተማ ነች። ይኸው በጣም ከብዙ እዚህ ሀገር ከመጣሁ እንግዲህ ደቡብ አፍሪካ ከመጣሁ ቆይቻለሁ፣ ግን የመሄድ እድሉን ያገኘሁት አሁን ላይ ነው። ምክንያቱም የራሳችሁን ስራ ስትሰሩ ባለሱቅ ስትሆኑ ሱቅ ዘግቶ መሄድ ምናምን እንትን አይላችሁም አይመራችሁም እና በጣም ቆይቼ ያገኘሁት እድል ነው። ግን በጣም እስከዛሬ የት ነበርኩ እስክል ራሴን የወቀስኩበት በእውነት በጣም ደስ የሚል ቦታ ሆኖ አግኝቼዋለሁ። በታሪክ እሰማ ነበረ በርግጥ፣ ግን በማየቴ በጣም እድለኛ ነኝ። ማንዴላ የታሰረበትን እስር ቤት ደሴት እዛ ደሴቱ ላይ ነው የሄድነውና በጣም በቃ ደስ የሚል ሮቢን ኢስላንድ የሚባል ነው። ሶሪ ሮቢን አይላንድ ሮቢን አይላንድ ነው የሚባለው እና እንትን የደች ቋንቋ ነው። ትርጉሙ ደግሞ አሳ ማለት ነው ብለውናል። እንግዲህ እና ደሴቲቱ ላይ በወቅቱ ታስረው የነበሩት ያው አፓርታይድን የሚቃወሙና የአፓርታይድ ተቃዋሚዎች ያው ኔልሰን ማንዴላን ጨምሮ ማለት ነው። ኔልሰን ማንዴላ ያው 27 አመት እንደታሰረ ታውቃላችሁ። በ27 የእስር አመታት ውስጥ 18ቱን አመት እዚህ ደሴት ላይ ነው የታሰረው። አሁን ከአፓርታይድ በኋላ የተለያዩ ቱሪስቶች እንዲሁም ጎብኚዎች እንደኛ አይነቶች ማለት ነው እየመጡ ይጎበኙታል ቦታውን እና በፊት አክቲቪስት የነበሩ ተቃዋሚ የነበሩ ሰዎችም እየመጡ ልምዳቸውን ያካፍላሉ ማለት ነው ለሰዎች። እና ያው ኔልሰን ማንዴላ እንግዲህ በጣም ከባድ ስራዎችን ምናምን ይሰሩ ነበረ እንደማንኛውም እስረኛ እና እንደዛም ሆኖ ያው ከተቃውሞ እንትን አላሉም። ጎን ለጎን አብረው እያካሄዱት ነበርና ያው ለድል በቅተዋል። እንደዛም ሆኖ እና ደስ ይላል። ያው እንደ ኤሮፓ አቆጣጠር ከ1964 እስከ 1982 ድረስ ነው እዚህ የታሰረው ማለት ነው ማንዴላ። እና ይቅርታ አንዴ አንተ አንዴ አንቱ እያልኩኝ ነው የቀጠልኩት እንግዲህ እና ወደዚህ እድሉን አግኝታችሁ ወደ ደቡብ አፍሪካ ከመጣችሁ ሮቢን አይላንድን ሳትጎበኙ እንዳትሄዱ። በጣም ጥሩ ቦታና ታሪካዊ ቦታ ነው። በሙቀት ጊዜ በበጋ ጊዜ ይሞቃል፣ በብርድ ጊዜ ይበርዳል እና እንደዛ ነው። በጣም ደስ የሚል ቦታ ነው። ደሴቱ በጣም ትልቅ ነው። 3.3 ኪሎ ሜትር እና ርዝመቱ ደግሞ 1.9 ኪሎ ሜትር ስፋት አለው። እና ይሄን ይመስላል እንግዲህ ኢንጆይ አድርጉት። ደስ ይላል። ደስ የሚል ቦታ ነው። ውሃ አያምርም? ይሄን በማየቴ እስከዛሬ የት ነበርኩ ነው ያልኩት በእውነት። ሳውዝ አፍሪካ ይሄን ያህል ጊዜ ስቀመጥ ይሄን ቦታ አለማየቴ በጣም ነው እንትን ያለኝ። ውሃ የሚፈራ ሰው በጣም በቃ ቦታውን ግዴታ ማየት ያለበት ሰው ግን ውሃ የሚፈራ ሰው ነበረ። እዛ መርከብ ላይ በቃ ብዙ ሰዓት በቃ ወደ መጸዳጃ ቤት እየሄዱ ነበር ያው የተናነቃቸው ማለት ነው። ውሃ የሚፈሩ ሰዎች። እኔ እንኳን ውሃ ብዙም አልፈራሁም ለምን እንደሆነ እኔ እንጃ በእውነት። ያው ልምዱ ስላለኝ በአዋሳ ሀይቅ ስለተለማመድኩ ነው መሰለኝ አልፈራሁም። እና ብዙ ሰው ግን ፈርቷል። ወደ መጸዳጃ ቤት ሲሄዱ አስተናጋጆቹ በጣም ሲመላለሱ
እንደውም በቃ ትንሽ የመፍራት ነገር አሳየሁኝ። እነሱ በቃ ሰዎቹን እየተሯሯጡ ወደ መጸዳጃ ቤት ምናምን እንትን ሲሉ ምን ተፈጥሮ ነው አይነት ነገር እንትን አልኩ። ከዛ አይ እንደዛ ብለው ሲነግሩኝ ተረጋጋሁኝ። እና ደስ ሲል ነበር በጣም ያሳለፍነው ጊዜ። ደስ የሚል ጊዜ ነው ያሳለፍነው። እና እውነት ክብር ይገባቸዋል። ለኔልሰን ማንዴላና በወቅቱ ለነበሩ ታጋዮች በጣም ክብር ይገባቸዋል። እንደውም እንትን ሳልል ቀረሁኝ እንጂ የተለያዩ በጣም ብዙ ታሪክ ያላቸው እንትኖች ተቃዋሚዎች ነበሩ። ማለት በቃ በጣም ብዙ ዋጋ የከፈሉ ስለእነሱ አስጎብኚዎቹ ስለእነሱ ሁላ እየነገሩን ነበርና በጣም ነበር ደስ የሚለው። እንግዲህ መጥታችሁ እንድታዩት አበረታታችኋለሁ። ስለተመለከታችሁኝ በጣም አመሰግናለሁ። በሌላ ጊዜ ደግሞ እንዲህ ታሪካዊ ቦታዎችን እዚህ ደቡብ አፍሪካ ያሉትን በተቻለኝ መጠን ላሳያችሁ እሞክራለሁ። ባባይ